ተናግሮኛል። አሜን። ወይ እግዚአብሔር ተናግሮኛል። ከዚህ ቀን በኋላ ከኔ ህይወት ላይ ጭንገፋ ተዘግቷል። ከፋርጉ ይሁን የምንሰለው አሜን በለ። ወይኔ ከፋርጉና እጃችሁን ከኔ ጋር ሰላችሁ አሜን በሉ ባካችሁ። እጃችሁ ከፋርጉና ጉድ ሰው ይዘህ ከዛሬ በኋላ በሉ የተከለከልክበትን የተሰደድክበትን የተወቀስክበትን ያለቀስክበትን የሆነ ሰው ላይ የነበረው ይጠረጋል። የሆነ ሰው ላይ የነበረው እግዚአብሔር ሆይ በቃል አይደለም ወይ አንተ ፊት የገባሁት? ለምን ቃል እንደሌለኝ ሰው ታደርጋለህ? አንተን ሰምቼ አይደለም ወይ አደረግሽ? ትክክል ነው። ከፈርጃችሁ ከሆነ ወይኔ ሼፋሊ ሶማ ዲያቦስ ኤሳመጥሩ ይባል ቲጃቲታ አባብኒ ገባይናሜ ይመገ ቱሰረሳ ሳንዶ የለለ ኮማንቾ ቀፈዳልታት ያለቀሽበትን ጌታ እግዚአብሔር በኔ ከሰራ በእኛ ቤት በሁላችንም ውስጥ ታምራት ይሰራል ብያታለሁ። እግዚአብሔር ከፍ አድርጉ ከነ ይኸው ከፍ አድርጉ ከነ አለ የምንሰላው በእኔ በላይ አቡሽ የሚባለው ልጅ ታውቂያለሽ? አዎ የት ነው ያለው? ዱራሜ ነኝ። ከፍ አድርጉ ከኔ ጋር እጃችሁ ከፍ አድርጉ ከኔ ጋር አንገጦቀ ዛሬ እንግዲህ የለቅሶ የጭንገፋ ለ7 ዓመት በሙሉ እያንከራተተ እያስለቀሰ የነበረውን የእናንተ ቤት ጉዳይ ያችን ታሪክ ቁጭ ያለ የተቀመጠ ወረቀት ነው ማየው። እግዚአብሔር አምላክ እንደዚህ ብሎኛል፣ በአንቺ ምክንያት አሜን ለአራት ሰዎች አሜን ዛሬ መፈታቱ ነው። አሜን ታምኛለሽ፣ ትመሰክሪያለሽ። ከፍ አድርጋችሁ ከኔ ጋር ይሁን ያለው ማን ይሁን ቶቢክ አሜን ይሁን አሜን ይሽን መጫወት ወቀት ነበር ጉቴ ማንስ አንተ ተወቀት ነበር ጉቴ ቶዲ ተፉል ቶዲ ፋንካታ ተፉል ቶቦ ቢኪ ማኪ ቶዲ ዶሬ ዶሬ የተቀያየረ ነው። ምረት የምትባለው ልጅ በምታቀንሽማ አዎ የት ናት? ዱራሜ በቃ የሚገርም ነው። ከፈር ተስፋ ነሽ ከአንቺ ጋር ምሰራ ቤት ውስጥ የምሰራ ልጅ ናት። ከፈር ልጃችሁ ከኔ ጋር እኔ አላውቅም። አንድ ሰው ቅድም የተቀመጠበትን ዳግም አይቀመጥም። የሚገርም ከፈር ልጃችሁ ከኔ ጋር አጉን ማኩን አሚን ያይ ወጫንሰ የመጀመሪያ የራስ ምታት እሷን በጣም ያስጨነቀ ስለሆነ ልጸልይ። ከፈር ልጃችሁ ከኔ ጋር አንገጠው እሙ ወረቤታችን ናት። አሁን ታማራለች በእውነት ከፈር ልጃችሁ ከኔ ጋር አንገጠው ቀይ አቄን ከመባ ማዲ መገብ ፈንካሹ አይታዶ ገናማ አቄ ማዲን ዋሼና ሰና ለይታ ኪንተር ማከሎ ኪታው ትፈታ አንቺ ባት አሁን በአንቺ ሆኖ ጌታ ባይናገረኝ ራሱ ማለት ነው አንቺ ጋር ከአገልግሎት ከሁሉ ነገር ካለቀ በኋላ እጄ ዋ ጸለይሽ እናቴ የታመመች ነው ብዬ አሁን ግዳይ ግሯኮ ፓራላይዝ ሆኖ እውነት ነው። ከፋር ብቻችሁ ነው ሽኑመቱ ላይ ከክሴ ነው ፈለግታ ዛሬ ነው ፈታው ወይኔ አንድ ሰው ካለ ሰላም ብሎ አሜን ከፋር ብቻችሁ ከኔ ጋር ሽኑመቱ ላይ ከክሴ ነው ፈለግታ ዛሬ ነው ነው ተነስታ እንደማንኛውም ሰው
መራመድ አልችልም። ቢያንስ 10 ደቂቃ 15 ደቂቃ አሁን ይግባን ነፃ ወጣው ይለኛል። በጌታ ፊት ነው ብለሽ አንቺ ሴት በጌታ ስከፋም ጀቱ ከነ አሁን ያንቺን ወንበር ለመቀበል ሰዎቹን እያደራጁ የሚነጋገሩ የሚጠቃቀሱ ሰዎች ስላሉ እግዚአብሔር ዛሬ ደግሞ ስነ ስርዓት ነው የሚያስይዘው። ምክንያቱም አንቺ በቃል የተቀመሽበት ነው። ሁለተኛ ሰምተሽ ቁጭ ያልሽበት ነው። ሶስተኛ ደግሞ እግዚአብሔር የተናገረልሽ ሴት ነሽ። ወርደቱ ከነ አንገቶካዬ አንገሰቃየው ለዘመናት የእናንተን ጉዳይ የእናንተን የሆነውን ነገር የእናንተን መሬት የእናንተን ድርሻ ይዞ ያሰቃየው አምላክ የሚቀጠቅጥበት ጊዜ ይሄ ነው አለ። አሜን። በመልስ እንገናኝ። በምስክርነት ኢትዮጵያ ውስጥ ካለውኝ ማለት ነው እመጣለሁ። ካሌለውኝም ስልክ ደውልልሻለሁ። አሜን። እቀበለዋለሁ። የሚቀርብሽ ማለት አሁን ጉድ ነው የሚሆነው። ይሄን ማለት ወጥተሽ ማለት ነው ስትረጪ የተከለከላችሁበትን ቦታ ያዥ። በእነዚህ በ3 ቀን ውሰዱ ተብላችሁ ትጠራላችሁ። ጨረስኩ።